ዛሬ በዋና ርዕሰ ጉዳይነት ያዝንላችሁ ቴክኖሎጂ ምንድነው? ኦክሲጅን ፕላንት ነው። በተለይም ደግሞ በሆስፒታሎች አካባቢ ላይ ኦክሲጅን መጠቀም የተለመደ ነገር ነውና እሱ ምንድነው የሚለውን ነገር ወደ እናንተ እናደርሳለን። እናንተም የዚህ ፕሮግራም አንድ አካል ናችሁና ጥያቄ ካላችሁ በ058 226 4975 ላይ የደወላችሁ መሳተፍ ትችላላችሁ። እንግዳ ጋብዣለሁ ከባህር ዳር ኦክሲጅን ማዕከል። እንኳን ደህና መጣህ እንግዳዬ። እንኳን ደህና ቆየህ። ራስህን አስተዋውቅልን። ስሜ ሐምዛ ሽኩሪ እባላለሁ። የአማራ ኦክሲጅን ማምረቻና ማከፋፈያ ማዕከል የቴክኒካል ክፍል ኃላፊ ነኝ። መልካም። በድጋሚ እንኳን ደህና መጣህ ብያለሁ። ያው ወጣት ስለሆነ ነው አንተ ብዬ ያናገርኩ ያለሁት፣ ግን ብዙ ስራዎችን እየሰሩ ካሉት ወጣቶች መካከል ነው። እንግዲህ ሐምዛ ኦክሲጅን ምንድነው ከሚለው እስኪ እንነሳ። ኦኬ፣ አመሰግናለሁ እድል ስለሰጠኝና ስለ ኦክሲጅን በአሁኑ ሰዓት በሀገራችን ሁኔታ ላይ ያለችው ይታወቃልና በጣም በአሁኑ ሰዓት በጣም አስፈላጊ የሆነ እንትን ነው። ኦክሲጅን ማለት በጣም ድረግ ነገር ነው አሁን። ስለዚህ ኦክሲጅን ከኬሚስትሪው ስንነሳ ኦክሲጅን ማለት ምንድነው? ኤሌመንት ነው። ዳይአቶሚክ ኤሌመንት ነው የሚባለው። ከፔሪዮዲክ ቴብል ስንነሳ ከግሩፕ 6 ውስጥ የሚገኝ 16 አቶሚክ ነምበር ያለው ዳይአቶሚክ ኤሌመንት በኦ2 ፎርም የሚገኝ ማለት ነው። አብዛኛው ጊዜ ደግሞ ወደ ላይ ስንሄድ በኦ3 የሚገኝበት ሁኔታ አለ። እዚህ ቤዝድ ኦን ዘ ቴምፕሬቸር በሶስት ፌዝ ይገኛል። በሊኩዊድ ይገኛል፣ በሶሊድ እንዲሁም ደግሞ በጋስ መልክ ይገኛል ማለት ነው። ሞስት ኦፍ ዘ ታይም በሩም ቴምፕሬቸር በጋስ እናገኛለን ማለት ነው። አትሞስፌሪክ ኤር ውስጥ ይገኛል። አትሞስፌሪክ ኤሩ 21% ኦክሲጅን ውስጥ ይገኛል ማለት ነው። ወደ መሬት ክረስት ስንሄድ ደግሞ ወደ 50% ኦክሲጅን አለ ማለት ነው። ያ ማለት ከተለያየ ኮምፓውንዶቹ ጋር በመሆን ለምሳሌ ኢንተርምስ ኦፍ ሲሊካን ኦክሳይድ ኮምፓውንድ ሆኖ የዘመሬት ውስጥ ይገኛል ማለት ነው። ወደ ላይ ደግሞ ወደ ማርስ ስንሄድ የኦክሲጅን ይዘቱ በጣም እየቀነሰ ይሄዳል ማለት ነው። ለዛ ነው ብዙ ጊዜ አሁን ወደ ላይ የሚበሩ ሰዎች በተለይ መንኮራኩር የሚጠቀሙ ሰዎች ኦክሲጅን ይዞ መሄዱ ለዛ ነው። አዝለው ይሄዳሉ። ስለዚህ እሱን ይመስላል እና ኦክሲጅን እንግዲህ ከለርለስ የሆነ ጋስ ነው። በጣም በሚገርመው ነገር ኦክሲጅን ካሉት ኤሌመንቶች በጣም ሪአክቲቭ ነው ከሁሉም ኤሌመንት ጋር ኤክሰፕት ኢነርት ጋስ ከ8ኛ ግሩፕ ላይ ያሉ ኤሌመንቶች በስተቀር በጣም ሪአክቲቭ ነው። ሪአክቲቭ በመሆኑ ደግሞ በተለያየ ቦታ ላይ በጣም ይጠቅመናል፣ በተለይ ላይፍ ላይ ማለት ነው። አሁን ኖርማሊ ኦክሲጅን ፕሮዲውስድ የሚሆነው በፕላንት ነው፣ አትኖርማል በተፈጥሮ ማለት ነው። ፕላንት እንደ ካርቦን ዳይኦክሳይድ እና ሰንላይት ውሃ ሲያገኝ የራሱን ምግብ ያዘጋጅና ኦክሲጂንን ባይ ፕሮዳክት ይለቃል። ባይ ፕሮዳክት የለቀቀውን ይሄ ኦክሲጂን እኛ ደግሞ እንደ ፊውል ሴል በሴላችን አሁን አንድ መኪና አየርና ነዳጅ ተጠቅሞ ጉልበት እንደሚያነጭ የሴሎቻችን ደግሞ ኤነርጂ ለማግኘት ኤቲፒ የሚለው ኤነርጂ ለማግኘት ኦክሲጂን ይፈልጋል ማለት ነው። ባጭሩ ኦክሲጂን ለምን እንጠቀማለን? እንግዲህ መቼም ኦክሲጂን የማይጠቀም ፍጡር የለም። አትክልቶች ለኛ ኦክሲጂን ይሰጣሉ፣ እኛ ደግሞ ለነሱ ካርቦን ዳይኦክሳይድ እንሰጣቸዋለን። እኛ ኦክሲጂን እንጠቀማለን ስንል ምን ማለት ነው? በጣም ጥሩ። አሁን ቅድም እንዳልኩ ሰው ልጅ ያለ ኦክሲጂን መኖር አይችልም። አንድ ሴሎቻችን በተለይ ብሬን ሴሎቻችን ማለት ነው እስከ 3 ደቂቃ ብቻ ነው መቆየት የሚችለው ያለ ኦክሲጂን። 3 ደቂቃ ከደረሰ ዳሜጅ እየሞቱ ይሄዳሉ ማለት ነው። ስለዚህ ሰው ያለ ኦክሲጂን መኖር አይችልም። ምክንያቱም ምንድነው አሁን እኛ ምግብ እንመገባለን። ይሄ የምንመገበው ምግብ በደም ሴል አማካኝነት ወዴት ይሄዳል? ወደ ቲሹዋችን ይሄዳል ማለት ነው። ቪዲዮ ለእንግሊዝ ስክሪናችን ላይ ይታያል። ቲሹ ይሄ እንደሚታየው ምንድነው ቲሹችን ምንድነው ምግብ ሲያገኝ ኢነርጂ ጀነሬት ለማድረግ ከዚህ ግሉኮስን ጀነሬት ለማድረግ ማድረግ አለበት ማለት ነው። ኦክሲጂንን ይጠቀማል ማለት ነው። ስለዚህ ኦክሲጂን ፊውል ሴል ነው ማለት ነው። ይሄንን ደግሞ እንዲያከናውንልን ለምሳሌ ይሄ ሁኔታችን የሚያመቻችልን ማለት ነው ላንጋችን ነው። ይሄ የኛ ላንግ ሳምባችን ማለት ነው። ምንድነው አልቬዮላይ የሚባል ፊኛ የሚመስሉ ነገሮች አላቸው። እነዚህ ነገሮች ምንድነው በተፈጥሮ based on the partial pressure of the gas አየር ውስጥ ያለው ናይትሮጅን አለ፣ ኦክሲጅን አለ፣ አርገን አለ፣ የተለያየ ካርቦን ዳይኦክሳይድ ብዙ አለ። እዛ ውስጥ እኛ የምንፈልገው ምንድነው ኦክሲጅን ብቻ ነው ማለት ነው። ምክንያቱም ናይትሮጅን ኢነርት ጋስ ነው፣ የሚገባና የሚወጣው እኩል ነው። ነገር ግን አሁን እኛ ሴሎቻችን ወደሞ ከሄሞግሎቢን ጋር ቢንድ ሆነ የሚሄደው ኦክሲጅን መጠን ከ90 እስከ 98% ነው። ነገር ግን እዚህ ምድር ላይ ያለው የኦክሲጅን መጠን ስንት ነው? 21% ነው ማለት ነው። ይሄንን አጣርቶ ወደ ደም ሴላችን የሚያስገባልን ምንድነው ሳምባችን ነው። ሳምባ አልቬዮላይ የሚላለው አልቬዮል ክፍል አለው። ያ ክፍል ምንድነው based on the diffusion of gas partial pressure of the gas ውጭ ላይ ያለው ወደ 106 ሚሊ ሜትር ኦፍ ሜርኩሪ ነው። ውስጥ ያለው ደግሞ ወደ 40 ነው። ስለዚህ ጋስ ከውጪ ወደ ውስጥ ይሄዳል ማለት ነው። አልቬዮላችን ላይ ምን ይፈጠራል? ጋስ ዲፊውዝ በማድረግ ወደ ደም ሴል ይሄዳል። ደም ሴል ይዞ ደግሞ ያቺን ኦክሲጂን ወደ ቲሹ ወስድልናል ማለት ነው።
ኦኬ አዎ ቲሹ ላይ ከደረሰ ከምግባችን ጋር ሪአክት በማድረግ ምን ፈጥራ ማለት ነው ኢነርጂ ዘ ፎርም ኦፍ አዲኖሳይን ትራይፎስፌት። በጣም ጥሩ። ወደ ህክምናው እንዳንገባ ነው እንግዲህ እዚህ ጋር ያቋረጥኩት፣ ምክንያቱም ወደ ቴክኖሎጂ ላይ ነው ብዙ የምናወራውና እንግዲህ ችግር በሚፈጠርበት ጊዜ ነው ኦክሲጅን ሞር የሚያስፈልገው ሰውነታችንና በአፍ የሚሰጥ በአፍንጫችን ላይ የሚደረግ ኦክሲጅን ይሰጣልና እሱ እንዴት ይመረታል የሚለውን እስኪ እንጀምር። መጀመሪያ ማን ነው ኦክሲጅን የሚፈልገው? አሁን እናንተም ኦክሲጅን ይፈልጋል እየተጠቀምን ነው አናውቅም፣ ግን ይሄ ኢንቮለንተሪ አክሽን ነው የሚባለው። ነገር ግን አንዳንድ ሰው የሳምባ ችግር ያለባቸው ሰዎች ለምሳሌ ኒሞኒያ የተያዘ ሰው እንዲሁም ደግሞ ይሄ አስም ያለበት ሰዎች የመተንፈስ ይሄ ትራኩ ማለት ነው ኮንዳክቲቭ ዞን የምንላቸው የተጎዳ ሰዎች ብሎክ የሆነ ሰው ይሄ አየር አስገብቶ መተንፈስ አይችልም። አንደኛ ኢንተርምስ ኦፍ ሎ ፕሬሸር ነው። ሁለተኛ ደግሞ የኦክሲጅን ፒዩሪቲ ሳምባው ላይ ለምሳሌ አሁን በጣም ኮመን የሆነና ህፃናት የሚያልቁበት እና ኤልደርስ ሰዎች ያረጁ ሰዎች በጣም የሚጎዳ ሳምባ ምች ነው። ይሄ ምንድነው ሳምባችን ውስጥ አልቬኦላዩ ላይ ይሄ ፊኛ የሚመስለው ነገር ውስጥ አየር ሲገባ መግባት ነበረበት። ነገር ግን ይሄ ፓስና ፍሉድ ነገር ይሞላል ማለት ነው እንደ መግል ነገር ይሞላልና ይሄ ማጣራት አይችልም። ስለማይቻል እኛ አጣርተን እንሰጣለን ማለት ነው መደገፍ ማለት ነው። ስለዚህ ይሄ አጣርተን የምንሰጠው በሶስት መንገድ ነው ያለው። አንደኛ የኦክሲጅን ፕላንት የሚባል አለ። ኦክሲጅን ፕላንት ኦክሲጅን እያመረተ እዛው በሆስፒታል በፓይፕላይን አማካኝነት ዲስትሪቢዩት የምናደርጋለን። ሁለተኛ ደግሞ ሞልተን ከሆነ ቦታ አሁን ኢትዮጵያ ላይ የተለመደ ምንድነው አንድ ፕላንት ላይ ይመረታል በሲሊንደር አማካኝነት። አንድ ሲሊንደር ኦክሲጅን ኮምፕሬሲብል ጋዝ ስለሆነ አንድ 50 ሊትር የምትይዘው ሲሊንደር ወደ ብዙ ሊትር ለምሳሌ ኦክሲጅን በሊትር ይለካል። ወደ 7500 ሊትር አካባቢ ይይዛል ማለት ነው። ኮምፕሬስ አድርገን ምልክበታለን። ሶስተኛ መንገድ ደግሞ በኦክሲጅን ኮንሰንትሬተር የሚባል አለ። ትንሽ ነው ለአንድ ሰው ለአንድ ማሽን ማለት ነው። ብዙም ኢፌክቲቭ አይደለም፣ ነገር ግን ሎው ኮስት ናቸው። ማብራት ካለ ያለበት ቦታ ላይ በጣም ጠቃሚ ናቸው። ስለዚህ በሶስት መንገድ ነው ኦክሲጅን የምንሰጣቸው። ነገር ግን አሁን ኦክሲጅን ፓይፕላይን ዋና ብናይ በጣም ኢንቨስትመንት በጣም ትልቅ ኢንቨስትመንት ይፈልጋል። ዋጋው ውድ ነው። ሁለተኛ ደግሞ ኢንፍራስትራክቸርም ይፈልጋል ማለት ነው። ትልቅ ሆስፒታል ወደ እሱ እንመጣለን፣ ግን እንዴት ይመረታል የሚለው ኦኬ። ስለዚህ አየር ላይ ኦክሲጅን አለ። ያ ኦክሲጅን ደግሞ ለታመመው ሰው አይሆንምና ስለዚህ መጣራት አለበት ምናምን ብዙ ፕሮሰሶች አሉበት። እንዴት ነው ከየት እንጀምር? ኦኬ አሁን ኦክሲጅን የምናመርትበት መንገድ ወደ 4-5 መንገዶች አሉ። በተለይ ህክምና ላይ የተለመዱ ደግሞ በጣም ኮመን የሆኑ ሁለት ናቸው። አንደኛ ፒኤስኤ የሚባል ነው፣ ፕሬሸር ስዊንግ አብዞርፕሽን ሜካኒዝም ነው። አብዞርፕሽን ከሲሪዮ ከመግባታችን በፊት የተጨቃጨቅንበት አብዞርፕሽን አልተለመደም። ብዙ ሰዎች አንደኛ እንግሊዝኛ የኛ ቋንቋ ያለመሆኑ አንፃር አብዞርፕሽን ብሎ አብዞርፕሽን ይላል። አብዞርፕሽን እና አብዞርፕሽን ተለያየ ነው። ፕሬሸር ስዊንግ አብዞርፕሽን የሚባል ሜካኒዝም አለ። ይሄ ለህክምና ኦክሲጅን ብቻ ነው ሞስት ኦፍ ዘ ታይም የምንጠቀመው። ሁለተኛ መንገድ ደግሞ ክራዮጀኒክ ሜተድ ምናለ ቤዝድ ኦን ዘ ኤር ሴፓሬሽን ባይ ቴምፕሬቸር ዲፍረንስ። አሁን ኤር ውስጥ ያለው ናይትሮጅን አለ፣ ኦክሲጅን አለ፣ ካርቦን ዳይኦክሳይድ አለ። እነዚህ ቴምፕሬቸር ቦይሊንግ ፖይንት እና ሜልቲንግ ፖይንታቸው ይለያያል። ስለዚህ ቴምፕሬቸሩን ሪዱስ በማድረግ አንዱን እያቀዘቀዝን አንዱን ደግሞ ሴፓሬት እያደረግን የምንጠቀማለን። ነገር ግን ፎከስ የምናደርገውና ሜዲካል ኦክሲጅን የምንለው በፕሬሸር ስዊንግ አብዞርፕሽን ነው። ይሄ እንግዲህ የሚሰራው ምንድነው? መጀመሪያ ላይ ኤር አለ። ይሄ ኤር አንድ ባር የሚለው ኤር አለ እዚህ ምድር ላይ ማለት ነው። አንድ እኛ አትሞስፌር ላይ ያለው ኦክሲጅን መጠን ከ20 እስከ 21% ነው። ዲፔንድ ያደርጋል። ከፍ ካል ከዚህ ለምሳሌ ወደ ደብረ ብርሃን ከሄርን እየቀነሰ ይመጣል ማለት ነው። አልቲቱዱ ከፍ ስል ዝቅ ስትል ደግሞ እየጨመረ ይሄዳል። እዚህ ላይ ምንድነው አብዛኛው አሁን የኢትዮጵያ አትሌቶች ምንድነው ብዙ ጊዜ አሸናፊ የሆኑበት ከከፍተኛ አልቲቱድ ነው። ከፍተኛ አልቲቱድ ላይ አለ ማለት ሎ ኦክሲጅን አለ። የኛ ሬስፓይሬሽን ሲስተም በሎ ኦክሲጅን ለማብደናል ጠንካራ ይሆናል። ስለዚህ በኋላ የውድድር ላይ ስንገባ ለኦክሲጅን እንቸገርም ማለት ነው። ስለዚህ ይሄ 21% ኦክሲጅን እንዴት ነው ከፍ አድርገን ከ93 እስከ 98 99 ምን ማለት የነበረውን ወደ 98 እንዴት እናደርጋለን? ቅድም እንዳልኩ የጋስ መጠኑ ዶሚኔት የሚያደርጉ ሁለት ናቸው። አንዱ ናይትሮጅን ነው፣ አንዱ ኦክሲጅን ነው። ኦክሲጅን 21%፣ ናይትሮጅን 78% ነው። ስለዚህ ናይትሮጅንን ብቻ በማስወገድ የኦክሲጅን ፒዩሪቲ ወደ 96 97 ማግኘት እንችላለን ማለት ነው። አብዛኛው አሁን ፒኤስኤ ሜካኒዝም የሚሰራው ይሄ ነው። ፒኤስኤ መጀመሪያ ምን አለው? ኮምፕሬሰር የሚባል ማሽን አለ። ኮምፕሬሰር በእርግጥ ሁለት አይነት ኮምፕሬሰር ነው ያለው። አንዱ ዳይናሚክ ኮምፕሬሰር እና ሁለተኛ ደግሞ ፖዚቲቭ ዲስፕሌስመንት ኮምፕሬሰር የምንላቸው አለ። አሁን ሁለቱም ላይ የምንጠቀመው ፖዚቲቭ ዲስፕሌስመንት ነው። ከዚህ ቪዲዮ ጋር የሚገናኝ ነገርም ካለን
ይሄ አሁን ስለ እንትን ነው ስለ PSA ነው። እንግዲህ ወደዚህ ከማምጣቱ በፊት አሁን ይሄ ዚዮላይት ነው የሚባለው ኬሚካሉ። ያ ዚዮላይት ምንድነው የሚያደርገው? ፕሬሸራይዝድ የሆነ ኤር ሲመጣ ናይትሮጅን፣ ኦክሲጅን እና ካርቦን ዳይኦክሳይድ እንዲሁም አርጋን ያለው ኤር ሲመጣ ናይትሮጅን ለይቶ ይይዛል፣ አብዞርብ ያደርጋል ማለት ነው። ይይዛል ፕሬሸራይዝድ የሆነ ይሄ ግን ይሄ ወደዚህ ከማምጣታችን በፊት ምን ያደርጋል? ኮምፕሬሰሩ አንድ ባር የነበረው ከ7 እስከ 8 ባር ፕሬሸር ከፍ ያደርጋል ማለት ነው። እዚህ ጋር የሚፈልገው ፍሎውን ነው። ፍሎውን ኮንቲኒየስ ፍሎ የሚሰጥልን ኮምፕሬሰር ታይፕ ስክሩ ታይፕ ኮምፕሬሰር እንጠቀማለን። ከዛ ፕሬሸሩ ከፍ ካለ በኋላ ምን እናደርጋለን? አየሩ ይደርቃል ማለት ነው። መድረቅ አለበት። ምክንያቱም ኤር ውስጥ ኦይል አለ፣ ውሃ አለ። ለሕክምና ነው የምንጠቀመው። ከማጣራታችን በፊት ምን እናደርጋለን? ያቺ እርጥበትን እናስወግዳለን ማለት ነው። ኦይል ፊልተሮች ምናምን ይኖራሉ ወደዛ ፊት ለፊት ማለት ነው። ድራየር የሚባል ኬሚካል ማሽንም አለ። ያ ማሽን እርጥበቱንና ኦይሉን እንዲሁም ደስት ፓርቲክሎችን ያስወግድልናል ማለት ነው። ከዛ በኋላ ወደዚህ እንመጣለን። አሁን እዚህ ላይ ስክሪን ላይ የምታዩት ምንድነው? ፕሬሸር ስዊንግ አብዞርፕሽን፣ ፕሬሸር ስዊንግ፣ ፕሬሸር እየተለዋወጠ ለምሳሌ 2 ቤዶች አሉ። ቤዶች ውስጥ ያሉት ዚዮላይት ናቸው። ዚዮላይት ደግሞ ምንድነው? ከአልሙኒየም ሲሊኬት የተሰራ ማለት ነው። ኦክሲጅን ላይ የምንጠቀመው ይሄ ምንድነው? ፕሬሸሩ ከ4 እስከ 6 ባር አካባቢ ሲደርስ ናይትሮጅንን ይይዛል፣ አብዞርብ ያደርጋል ማለት ነው። አብዞርብ አድርጎ ኦክሲጅን ብቻ ያሳልፋል። እያሳለፈ አሁን ሳይክል አለው፣ ታይሚንግ ሳይክል አለው። ሁለተኛ ላይ ቫልቭ አለው። ኢሌት ቫልቭ ሲከፍት ያኛው ዘጋና ሁለተኛ ደግሞ ማምራት ይጀምራል ማለት ነው። ቅድም ናይትሮጅን የያዘው የአንደኛውን ቤድ ናይትሮጅንን ያስወግዳል ማለት ነው። አሁን ግን ናይትሮጅን እና ኦክሲጅን ስዊንግ እያደረገ ስለሆነ ፕሬሸር ሲቀይር የኦክሲጅን ፒዩሪቲ ይለዋወጣል። ሲለዋወጥ ይሄ ነገር እንዳይፈጠር ኮንስታንት ስታቢሊቲ ኦፍ ኦክሲጅን ለማግኘት ምን እናደርጋለን? ከዚህ በኋላ የኦክሲጅን ታንከር እንጠቀማለን ማለት ነው። ምንድነው? አንደኛ ፍሎውን አድጀስት እናደርጋለን። ሁለቱ ማሽኖቹ ምን ማድረግ አለባቸው? አንዱ ፕሬሸራይዝ ሲያደርግ፣ ሁለተኛ ደግሞ ዲፕሬሸራይዝ ያደርጋል። አሁን አንዱ ኢምፒቲ ሲሆን ሁለተኛ ደግሞ ለመጀመር መጀመሪያ የሚገባው ፕሬሸር ሎው ነው። ስለዚህ ናይትሮጅን ሊያልፍ ነው ማለት ነው። ይሄ ነገር እንዳይፈጠር ምን እናደርጋለን? ኢኳላይዝ